ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። I said tell me والله በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ይሄን እንድንክድ እንድንረሳ እንድንሳደብ ይፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማጆር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተውናል። ለምንድን ነው ታርጌት የሚያደርጉት? ሁለቱን ሀገር መነጣጠል ነው የሚፈልጉት። ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። የሁለቱ ሀገር ህዝቦች ድልድይ መሆን የምንችለው እኛ ነን። በኤርትራ ያለው ሰራዊትም በእኛ ያለውም ሰራዊትም ድልድይ መሆን የምንችለው። ድልድይ የምንሆነው ደግሞ በንግግር አይደለም፣ በደም ነው፣ በአጥንት የተገነባ ነው። የኔን ሰራዊት የቀበረልኝ የሃሊባል ሰራዊት ነው። የሃሊባል ሰራዊት የቀበረው የሰለሞን ሰራዊት ነው። አሳልፈን እንዳንሰጥ፣ አሳልፈን አንሰጥ። የአሁኖቹ ባንዲዎች ግን በርካታ ደጋፊ አፍርተዋል። በመንደር አስተሳሰብ፣ በጥቅም፣ በዘረኝነት፣ በኮራፕትድ አመራር በርካታ ደጋፊዎች አግኝተዋል። እነዚህ ሰዎች ጸረ አማራ፣ ጸረ ኢትዮጵያ ናቸው። የአገርን ሉዓላዊነት ለባዕድ አሳልፈው የሚሰጡ ናቸው። ይሄ ነው የሚባል የአማራን ህዝብ ጥያቄ የሚመልስ ፕሮግራምም ይሁን ስትራቴጂ የላቸውም፣ ስብዕናውም የላቸውም፣ አቅሙም የላቸውም ብለን በየመድረኩ ተናግረናል። አቅም አለመኖራቸው እየታየ ነው ያለው። የራሳቸውን ህዝብ የሚበሉ ሆነዋል። የባንዳነታቸው መገለጫ ከግብጽ፣ ከኤርትራ፣ ከጽንፈኛው ጁንታ ጋር በጋራ ተወያይተው የጋራ ሰነድ አዘጋጅተው ኢትዮጵያን በሁሉም አቅጣጫ ንውጋት ብለው በ10 ጣታቸው ፈርመዋል። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማጆር ሹሙ ጀምሮ ይህ ኃይል ባንዳ ነው። ፔሬድ ባንዳው ማን ነው? የኔም ወንድም ያንተም ወንድም የኔ እህት ልጅ የምናምን ዋቴቨር ነው። ወደ ስጋ ከመጣን ግን ደግሞ ያንተም የኔም የሷም ጠላት ነው። ለዚህ ነው ይሄ መንግስት ባህሪ የለውም። የብሬን እኮ ነው። ዝንጀሮ ምንድነው ከሰው ልጅ ጋር የሚመሳሰል የሚባለው? ዝንጀሮ፣ ጦጣ ምናምን ከሰው ጭንቅላት ጋር ትንሽ ተመሳሳይነት ያለው ማሰብ የሚችሉ ምናምን የሚባሉት እነሱ እንኳን የትላንት ነገራቸው ይረሳሉ፣ ያስታውሳሉ። ዝንጀሮ ወዳጁን ያውቃል። ወዳጅና ጠላት ያውቃል። ሰው እንኳን ይለያል። ዝንጀሮ ሰው ትላንት የሆነ አባሮኛል፣ አሳዶኛል፣ ይሄ ኃይለኛ ነው፣ ይሄ የዋህ ነው፣ ህፃን ይደፍራል። ህፃን ማለት በቀላል መድፈር ማለት ህፃን ሊወስድ ይችላል እንደዚህ እንትን አድርጎ፣ ወይም ህፃን እያለ የሆነ ነገር ሊቀማ ይችላል። ትልቅ ሰው ከሆነ ግን ትልቅ ሰው ይፈራል፣ ያገናዝባል ማለት ነው። እነዚህ ሰዎች አያገናዝቡ። ከነሱ ጭንቅላት በታች ነው ያላቸው፣ ከነሱ በታች። ጀግናው የኤርትራ ሰራዊት እያለ እንዲህ እያለ ያወዛወዘ የተናገረ ሰውዬ እነዚህ ሰዎች ባንዳ ናቸው ይላል። እነዚህ ሰዎች ባንዳ ናቸው እና ጁንታው ይላል፣ ጽንፈኛው ጁንታው ይላል። አሁን በሱ አንደበት አሁን ይሄ ቋንቋ እኮ የለም እኮ። አንደኛ የፕሪቶሪያ ሰላም ስምምነት የሚባል ነበር፣ የዛሬ አድርገውና ይሄ ፕሮቮኬሽን ይቅር፣ ይሄ በሚዲያ የሚደረግ ፕሮፓጋንዳ፣ የጥላቻ ቋንቋ ምናምን ይቅር ተብሎ ፕሪቶሪያ ግጥም አድርጎ የተፈራረሙ ሰዎች ነበሩ። የዛሬ አድርጎ ድርምስምስ አድርጎ አበላሹት እንጂ እና በሱ ቤት ኤርትራ ጀግናው የኤርትራ ሰራዊት በእውነት ከኢታማዦር ሹሙ ጀምሮ የኛ ምናምን ያደረጉልን ምናምን ጠላትን አብረን እንዳርክ ስለነበረ ሰውዬ አሁን መጥቶ አማራ ፋኖ ከሻዕቢያ ጋር ይሰራል ይላል። ይሄም የተላላኪ ነው፣ የግብጽ ተላላኪ ነው፣ ምናምን ተላላኪ ነው ይላል።
የሉዓላዊነቱን የኢትዮጵያ ሉዓላዊነትን ጥሶ ይላል። ይሄ የኢትዮጵያ ሉዓላዊነት የገነባ ነበር ያኔ ጀግናው ኤርትራ ሰራዊት እያለ የነበረው የገነባ ነበር እና የኢትዮጵያ ህዝብ ነው ምን አማራጭ አለኝ በቃ ፓርቲ እንዳይኖረኝ ሰባብሮኝ ብሔር ከብሔር አጣልቶ ሶሻል ፋብሪካን ተበጣጥሶ ሁሉም እንደማይገናኝ አድርጎ ሁሉም ተበጣጥሶ ሁሉም ከማዶ ብቻ በቲክቶክ እና በዩቲዩብ ብቻ የሚገናኝ ህዝብ ፈጥሮ ነው እንጂ እያየው ይመስለኛል ዝም ብሎ ማለት ምን አይነት መንግስት ምን አይነት ወታደራዊ አዛዦች ምን አይነት ሰዎች ያስተዳድሯት እንዳለ ኢትዮጵያ ይሄ ሰው በህግ የሚጠየቅ ነው ለወደፊቱ በህግ ከሚጠየቁት በጣም ትልልቅ አሳዎች እሱ አንዱ እሱ በኤርትራ በኩል ሄዶ ስለዘመት አይደለም እሱ ሌላ ጉዳይ ነው የፈጸመው ወንጀል አለ ትግራይ ውስጥ የፈጸመው ዘረፋ አለ ግድያዎች አሉ ሌላ ጊዜ የቤተሰብ ሀዘን ላለመቀስቀስ ነው እንጂ እነዚህ ሰዎች እነ አበባው ታደሰ ለምሳሌ ከሽረ እንዳስላሴ 3 ኮሎኔሎች ወስደው ከሰቆጣ ወደ አብይ አዲ መንገድ 5 ኪሎ ሜትር ወደ አብይ አዲ መንገድ ወስደው የረሸናዎች መንገድ ላይ የረሸናዎች 5 ኮሎኔሎች አሉ ለምሳሌ በአበባው ትእዛዝ ይሄ ሬኮርድ አድርጋችሁ እንደዚህ ስትታማ ነበር በሉት እንደዚህ ብለ ዛሬ ሚዲያ ላይ ስትታማ ነበር ስምህን 5 ኮሎኔሎች ሰላም ተደርጎ ጥሮተኞች የነበሩ አንደኛው የምስራቅ እዝ ነው ያውቁታል ምስራቅ ኢንተለጀንስ የነበረ ነው ጥሮተኛ ዝም ብሎ ቁጭ ብሎ የነበረ ቤት ወስደው ሰቆጣ ወስደው መንገድ ላይ ረሽኑ ረፍርፏቸው ነው ሄዱት ይሄም ያቋል ማን እንደረሸነ ያቋሉ ይሄ ናቃል መረጃ አለን እና ተጠያቂነቱ አይቀር ማለት ነው ይሄ እንዲህ ብሎ ሁሉም እኮ የሮማን ኤምፓየር ወድቋል የአክሱማይት ኤምፓየር ወድቋል የፐርሺያ ኤምፓየር ወድቋል በርካታ መንግስታት ይወድቃሉ ኢህአዴግ ወድቋል ደርግ ወድቋል ይሄ ቅርብ ነው አንድ ሐሙስ የቀረው መንግስት ነው ይሄ ምንም ጥርጥር የለው የሚሸሽሻል ይጠይቃል መሐመድ ተሰማ እዚህ ውስጥ አንዱ የተካተተ ነው ያቃል ምን እያልኩ እንደሆነ ያቃል እሱ ለዚህ ነው ምንም መውጫ ቀዳዳ ስለሌለን መዳኛችን አብይ ነው አብይን ያገዙ ያሉት የደገፉ ያሉት አንደኛ በገንዘብ ግንኙነት በትራንዛክሽናል የሆነ ቢዝነስ ላይ የተሰማሩ ናቸው ሁለተኛ ወንጀለኞች ናቸው ከዚህ አማራጭ የለኝም በቃ እኔ ምናምን ሌላ ደግሞ ይሄ መንግስት እኮ የእገሌ መንግስት ነው ስለሚባል በብሔር ተገናኝቶ እኔ ነገጧት ልጠቃ ስለሚችል የግድ መደገፍ አለብኝ ብሎ የተሸወደ ሰው ይኖራል ብዙ አይነት ካቴጎሪ ነው ያለው የዚህ መንግስት ደጋፊዎች ይሄ ሰው የሚደግፍበት ምክንያት ወንጀል እየሰራ እንደሆነ አርሚው ያውቃል ወንጀለኛ እንደሆነ ያውቃል ግን ነገጧት መሸሻ ስለሌለው እስከመጨረሻ ላገልገል ነው ለአማራ ህዝብ ግን ያለው ንቀት የሚያሳየው ልጆቻችሁን አጽዱ አላችሁ ምን ማጽዳት ምንድነው መረሸን ነው መግደል ነው ሌላው በእግር እንገባለን አለ በእግር ወደ ቤተክርስቲያን ጭምር እንሄዳለን እኛ ቤተክርስቲያን በድሮን አንመታም መስጊድ በድሮን አንመታም አልቋል እያለ ነው እሱ የፋኖ ኃይሎች በቃ የሚዲያ ፕሮፓጋንዳ ምን ያህል መንግስት ኢንቨስት ያደረገበት መሆኑን የምታውቁት የሰሞኑ ምንድነው ሁሉም እጅ ሰጠ ነው ሶሻል ሚዲያ ስትከፍት እንደዚህ ታጣቂዎች በአማራ ክልል እጅ ሰጡ ከጎንደር እጅ ሰጠ የሆነ ሰዎች ያመጡና መሳሪያ አስታጥቀው ገበሬዎች እጅ ሰጡ ይላል ይሄ የቀሽም ድራማ ነው ያለቀ ዝም ብሎ የሞተ ድራማ ነው እንደዚህ ቢሆንማ ዛሬ ምን ነግራችኋለሁ መረጃ ወደ በኋላ የዛሬ ውሎ ብቻ እኔ ከሁሉ የገረመኝ ግን ጫካ እንገባለን እናንተ ከትንንሾቹ ጋር ግጠሙ አርሶ አደሩን እናቶች አባቶቹን እኛ መትረየስ ከተሸከመ ጋር ዲሽቃ ከተሸከመ ጋር እንገጥማለን ጫካ እንወርዳለን አለ እስከ ዛሬ የት ነበር ከአማራ ክልል ነው አማራ ክልል ውጊያ ላይ እንደ የነበረው በ5% ላይ የተዋጋን ያለ ነው ብሎናል አብይ ብርሃኑ ጁላ ባንድ ወቅት ቆየት አለና 90% ፋኖ ጨርሰናል አለ እንደገና ከወራት በኋላ ከ6 ወር ምናምን በኋላ 90% ፋኖ አልቋል ከዛ መሪዎች ብቻ ላይ ቀሩን ይላል ለምንድነው መሪዎች የቀሩ የሚባል ሚዲያ ላይ ስለሚታወቁ ነው መሪ ከሞተ ሚዲያ ላይ ይወጣል ግን እነዚህ መግደል ስላልቻለ መሪ ብቻ ቀሩ እንጂ ሰራዊቱ ግን ገለነዋል ይላል ጨርሰናል ይላል በእግር ጸረ ሽምቅ ጀምረናል ይላል ምን ስታረግ ነበር የትኛው ኮንቬንሽናል ጦርነት ስታረግ ነበር አማራ ክልል 3ኛ ዓመት እየሄድክ ነው
2 ዓመት ተኩል 2 ዓመት ከምናምን ይሄዳል። ጸረ ሽምቅ አልነበርክ እንደ አማራ ክልል ብትሉት የምትጠይቁት ነገር አለ። የምንጠይቀዋል እዚህ ላይ ሁለተኛ መስተዳደሩ አሁን ሰራዊቱ አግሬሲቭሊ ወደ የጫካ ይገባል። ገና ያልደረስንባቸው ቦታዎች አሉ። እንቀጥላለን፣ ያን አጠናክረን እንቀጥላለን። በእግረኛውንም እናስቀጥላለን። አሁን እያንዳንዷን መንደር በድሮን እየቃኘናት ነው ያለው። ለድሮን የሚሆን ታርጌት የለም። ለ10 ሰው ለ5 ሰው ብለህ ሸላት ተኩስ ወይም ነው ቤተክርስቲያን ላይ ወይም መስጊድ ላይ ካሉ የፈለገው ይሁን እንጂ አትመታም። እግረኛው ይገባል። እንግዲህ ስለዚህ አግሬሲቭሊ ፒውር የጸረ ሽምቅ ኦፕሬሽን ጀምረናል። አሁን ለዛ ደጋፊ መሆን አለባቸው። በሶስተኛ ደረጃ የዞኑ የወረዳ የቀበሌ የጸጥታ ኃይል አለ በመዋቅር የተፈቀደ ያንን መልምሉ፣ ይሰልጥን፣ ደግፉ፣ አካባቢውን ይጠብቅ። ከዛ የአርማ መከላከልና መከላከያ ደግሞ ፋርዘር ወደ ፒውር የጸረ ሽምቅ ስምሪት መሄድ መቻል ይኖርበታል። መስተዳደሩ እግር መትከል መቻል አለበት በፍጥነት ከነገ ጀምሮ። አሁን አጎት ላይ የእናቴ ቀሚስ የሚባል ነገር የለም። የተወሰነ ሚሊሻ ይሰጠዋል። እዛ ጋር ሆኖ መስተዳደሩ እየተዋጋ አካባቢውን ህዝቡ መምራት አለበት። አሁን ሞርተር ይዞ ድሽቃ ይዞ የሚመጣ ጠላት ወዳለበት እኛ እንሄዳለን። እሱ ደግሞ ክላስና የቃታ ብረት ይዞ የሚመጣውን ልክ እሱ ክላሽ ይዞ መመከት መቻል ይኖርበታል። የመንግስትና የህዝብ ግልጋሎት ሰጪ ተቋማቶች በፍጥነት ስራ መጀመር መቻል አለባቸው። በጥሩ ደረጃ ላይ ነው ያለነው። ፈጥነን ቅድም ያልኳቸውን ነገሮች እንግዲህ ጀነራሉ መሐመድ ተሰማ የሚናገር ሁሉ የሚገባው አይመስለኝም። እኔ ቃታ ክላሽ ይዞ ከሚዋጋው ጋር ሚሊሻ እናንተ ግጠሙት ነው የሚለው። ክላሽ ይዞ ፋኖ ከሚሊሻ ጋር ይገጥማል፣ መግጠም አለበት። እኛ ድሽቃና ሞርታር ከያዘው ጋር ነው የምንዋጋው። አድማ በታኙ መከላከያን ወደዛ እንሄዳለን። እናንተ ከማን ጋር ግጠሙ? ክላሽ ከያዘው ጋር ግጠሙ ነው። ማ አርሶ አደሩ ማ እናቷ አባት እዛ የምታዩ ስክሪን ላይ የታዩዋቸው የሚታዩ ሰዎች አጎት የሚባል ቦታ ነው። አጎት ከዚህ በኋላ የእናቴ ቀሚስ አደናቀፈኝ ብሎ ነገር የለም። ራስን ተከላከል ነው ህብረተሰቡ። ራስን ተከላከል። መከላከያ ያልተከላከለው ፋኖ፣ መከላከያ ያላሸነፈው ፋኖ አርሶ አደር ራስን ይቻል እያለው ነው አማራ ክልል። ይሄ በግልጽ መታወቅ አለበት። እኔ አልቻልኩም ብሎ መውጣት ሲገባው እኔ አልቻልኩምና ራስን ቻል፣ ራስን ሄድና ሙት እያሉት ነው አርሶ አደሩ። ለምን ታብሎ? ለዚህ እኮ ነው ታክስ የሚከፍለው ከኢትዮጵያ ህዝብ እኮ ለመከላከያ ራስን እንድጠብቀው፣ ለፖሊስ እንድጠብቀው እኮ ገንዘብ ከፍሎ መከላከያ የሚከፍለው እኮ አርሶ አደሩ ታክስ የሚከፍለው፣ አስተማሪው ግብርና ታክስ የሚከፍለው እኮ ነው። ፖሊስ እኮ የሚኖረው እኮ በታክስ ፔየር እኮ ነው። ለዚህ እንድጠብቀኝ ብሎ ሶሻል ኮንትራክቱ ህዝብና መንግስት ይሄንን ነው። እኔ ታክስ ከፍላለሁ አንተ ትጠብቀኛለህ ነው። ለዛ እኮ የሶሻል ኮንትራክት ምንድን ነው ሊል ይችላል አብይ አህመድ። አይገባውም። ይሄ መሐመድ ተሰማ በተለይ ሊገባው አይችልም። ህብረተሰቡ ግን ትገባለህ፣ ራስን ጠብቃለህ፣ እኛ ወደ ሞርታር እንሄዳለን ነው እያለ። ወደ ሞርታር የታጠቀ አማራ ክልል ከየት መጣፋ ነው አሁን ጥያቄው። አለቀ እኮ አሉን እኮ ዲሽቃ ወደ ታጠቀውና ሞርታር ወደ ታጠቀው እኛ እንሄዳለን እናንተ ክላሽ ጋር ግጠሙ እያላቸው ነው። የለም እኮ አሉን እኮ። እንዴት ተፈጠረ ደግሞ በአንድ ቀን ይሄ ነገር? ሌላ ወደ የዛሬ የሰሞኑ ሪፖርት ልንቀራቸው አሳጥሬ ከዚህ ጋር የሚሄድ ስለሆነ ነው። ከዚህ ጋር በመተማን ጀምረው መተማ ነው ትልቁ ውጊያ የሰሞኑ ከባድ ውጊያ፣ በጣም ከባድ የሚባለው እሱ ነው። 3ኛ ቀኑ ነው ዛሬ ጭምር ማለት ነው። ከባድ ውጊያ ነበር። እዚህ ላይ የተሳተፉት ዛሬ ፋኖ ኃይሎች መግለጫ ያወጡት 253 ገለናል ብሏል። 58 አቁስለናል ይላል። 55 ማርከናል ይላል። በእጃችን ይገኛሉ የመከላከያ ሰራዊት አባላት በእጃችን አሉ ብሏል። ዛሬ 55 ምርኮኞች አሉ። 83 የቡድንና የነፍስ ወከፍ መሳሪያ ማርከናል ይላል። እዚህ ላይ የተሳተፈው የሰሜን ምዕራብ እዝ 78ኛ ክፍለ ጦር ሬጅመንቶች ናቸው ይላል። እዚህ ላይ መሻሃ ነው የሚባለው ልዩ ስሙ መሻሃ የቁም ምሽግ ሰርቶ ነበር መከላከያ። የቁም ምሽግ ማለት ቆሞ የሚዋጋበት ዩዥዋሊ ቁጭ ብሎ ሰው ወታደሮች የሚዋጉ። የቁም ውጊያ ማለት ፊታቸው ብቻ የሚያሳይ ክላሽ ብቻ የሚያደርግ ነው። በጣም ሴፍ የሆነ ሪላቲቭሊ ሴፍ የሆነ ማለት ነው። የቁም ምሽግ
ሰርቶ ነበር ሲዋጋ ነበር መከላከያ የሰማ ነው። የመተማ መሻሃ የሚባል ልዩ ቦታ መሻሃ የቁም ምሽጉ ሰርቶ ሌላ ደቡብ ጎንደር የዛሬ ነው። የደቡብ ጎንደር እዚህ ጋር እስቴ የሚባለው ከተማ ጨምሮ በርካታ ቦታዎች እዛ ላይ ተቆጣጥረናል ብሏል ፋኖ። ዛሬ በጣም ብዙ ቦታዎች ሲዋጋ ነበር። ይሄ የያዛቸው እስቴ የሚባለው ፖፑላር ከተማ የምታውቁት ነው ደቡብ ጎንደር። ይሄን ሌላም በተመሳሳይ ወደ ደራ ወረዳ ብዙ ቦታዎች ዛሬ ውጊያ ውሏል። ዛሬ ደራ ወረዳን ሌሎች በርካታ ወረዳዎች ተቆጣጥረናል ብሏል ዛሬ ፋኖች። ሌላ በሰሜን ወሎ የዛሬ ሳመሪ ነው የምነግራችሁ። ሰሜን ወሎ ጋሸና ትልቅ ካምፕ አለ። ጋሸና ገብተው ካምፑን አጥቅተው ዛሬ አመሻሽ ነበር ሄዷል። ካምፑን አጥቅተው ሄዷል ጋሸና ከተማ ውስጥ። ሌላ ሰሜን ወሎ ላሊበላ ኤርፖርት ላይ የነበሩ መከላከያ ሰዎች ዛሬ ከ30 በላይ መገደላቸው፣ ለዛም ኮማንዶች ናቸው ሰማነው። ከ30 በላይ መገደላቸው ዛሬ እየተነገረ ነው። ላሊበላ ኤርፖርት ሲጠብቁ የነበሩት። ሌላ እንደገና ዛሬ ሰሜን ሸዋ ወደ መንዝ ቀጠና ማለት ነው መዘዞ የሚባለው ከተማ የኮማንዶ 104ኛ ክፍለ ጦር ኮማንዶ እሱም ዛሬ በከባድ ጥቃት እንደተፈጸመበት ዛሬ እየተነገረ ነው። ዛሬ ወደ አመሻሽ አካባቢ ከፋኖ ምንጮቻችን ያገኘ ነው። ይሄ መንገድ መሬት ላይ ያለ ሪያሊቲ ነው። ከዛ ሌሎቹ ተመልከቷቸው የፋኖ መግለጫዎች የፋኖ ኒውስ የሚሰጡ አይሚን የመከላከያ አፈኞች አሉ አይደል? ጠቅላላ አማራ ክልል ሰላም ሰፈነ፣ አማራ ህዝብ እፎ ያለ። ለዚህ ነው የሚከፈላቸው። ይሄ ፋርሴ ቡላ የምንላቸው በተለምዶ ፋርሴ ቡላ የሚባሉት ለዚህ ነው የሚኖሩት። መቀለ ባለፈው ማናተች ወይዘሮ ናቲ ምናምን የምትባለው እሱ ያው ናዝሬት ሄድና እዛ ሻይ አስተናግዱት ብለናቸው ነበር ሶሻል ሚዲያ ላይ። ጥሩ ነው የናዝሬት ወጣቶች አስተናግዱት። የመቀለ ባንክ ተዘረፈ ብሎ ሶሻል ሚዲያ ላይ የጻፉት አቁታላችሁ። ስዊዘርላንድ ያሉ ልጅ መቀለ ባንክ ተዘረፈ ተብሎ በፋርሴ ቡላ ይነገራል ማለት ምን ያህል ሰው ሼር እንደሚያደርገው ተመልከቱ። ሰው ምንድነው ሼር የምታደርገው? ሰውየው ታማኝ ነው፣ ይሄ ምንጭ አስተማማኝ ነው እና ይሄ ሊሆን ይችላል። መቀለ ባንክ ተዘረፈ ሲባል በማን ነው መነገር ያለበት? ሰበር ዜና በኢቲቪ ነው። ትልቅ አገራዊ ጉዳይ እኮ ነው። እና በማን ነው ይሄ ነገር የሚናገረው? በፋርሴ ቡላ የሚናገረው። ከዛ ዝም ብሎ ሰው ሼር ያደርጋል። አብይ በሶሻል ሚዲያ የሚተማመድበት ምክንያት ሶሻል ሚዲያ ከማንም በላይ ያስፈልገኛል ብሎ የሚተማመድበት ምክንያት አንደኛው እሱ ነው። እኔ ዝም ብዬ ራሴን እንትን እያረኩት ነው። የኢትዮጵያ መንግስት ሶሻል ሚዲያ ላይ በጣም ኢንቨስት የሚያደርገው ለምንድን ነው እያልኩ ለምንድን ነው? ህዝቡ ገብቶታል። የህዝቡ ንቃተ ህሊና በጣም ሎው ቢሎ ስታንዳርድ እንደሆነ ገብቶታል። ቢሎ ስታንዳርድ ነው በዚህ ሰዓት። ወዶ ነው ፈቅዶ ነው። የኢሊትሬሲ ጉዳይ ነው ማለት የትምህርት ፔኔትሬሽን ኢትዮጵያ ምድር ላይ በቂ ስላልነበረ እና ዝም ብሎ የመሃይምነቱ ችግር ነው ምናምን እኔ የማውቀው ነገር የለም። እኔ በዛ ደረጃ ግን የሶሻል ሚዲያ አጠቃቀማችን በጣም የሞተ እንደሆነ ገብቶታል። እና አንድ የጥቁር አንበሳ ዶክተር 50 ሺህ ከምከፍል 300 ሺህ ከፍዬ እንደነ አሳማው ወይ እንደነ አጌና ቤት ሰጥቼ ሚሊዮኖችን እየከፈልኩኝ ዩቲዩብ ላይ ምናምን ማገልገል አለብኝ እነሱ ያገልግሉኝ ብሎ ከወሰነ ገብቶታል ማለት ነው። የጥቁር አንበሳ ዶክተር ለብልጽግና ምንም አይደለም፣ ለኢትዮጵያ ህዝብ ነው። የብልጽግና ዶክተር የኢትዮጵያ መንግስት ኢትዮጵያ የሚሰራ ዶክተር ለኢትዮጵያ ህዝብ ነው፣ ለደሃ ህዝብ ነው። ወደ ህንድ ሪፈራል፣ ወደ አሜሪካ ሪፈራል፣ ወደ እንግሊዝ ሪፈራል የማይሄደው ወደ ዱባይ የማይሄደው ምስኪኑ ህዝብ ነው። ትክክለኛ ማን ወይኔ ዶክተር እንደዚህ አዳነኝ ብሎ ለዶክተር የሚሰጠው ክብር ምናየው በእነሱ ነው። አንድ ዶክተር አለ ሶሻል ሚዲያ ላይ በጣም ገኖ የወጣ አንድ ዶክተር አለ። ዶክተር አብይ ብቻ ሶሻል ሚዲያ ላይ እና እሱን ብዙ ሰው ምን ያህል ሰው እንደሚያመሰግነው ተመልከቱ። እንዲያው ገኖ የሚወጡ ሜዲካል ዶክተሮች ሶሻል ሚዲያ ላይ አክቲቭ አይደሉም። እንደነሱ አይነት የመሳሰሉ ስንት ብሌሲንግ እንደሚያገኙ ተመልከቷቸው። አሁን እሱ ምን ያህል እርካታ እንደሚሰማው እኔ እርግጠኛ ነኝ። ምን ያህል እርካታ እንደሚሰማው አብይ አህመድ አብይ ማለት ዶክተር ነው። አብይ ነው እሱ አብይ ነው። አብይ አህመድ ከማን ትመርጣለህ? ዶክተር አብይ ይሻላል ወይ አሳማው ይሻላል ወይ ብትሉት አሳማው።
ብላክቦርድ ይሻላል ወይ ዲሲ ብላክቦርድ ገጣባው ይሻላል ገጣባው ይሻለኛል ነው የሚለው። ምን ያደርግለታል? ይሄ ፕሮፓጋንዳ ይሰራለት። የሰው ልጅ ያድናል ይሄ። ለብልጽግና ግን ፕሮፓጋንዳ ይሰራ። ስለዚህ ለብልጽግና ፋቮራይት የሚሆነው እነዚህ ሰዎች ናቸው። ሶሻል ሚዲያ ላይ መጥተው በቃ ሰበር ዜና መቀለ ባንክ ተዘረፈ ቲክቶክ ላይ ሰነበተ እና ህዝቡ ደግሞ ምንድነው የሚባለው ኮፒ ሊንክ ነው የሚባለው በቲክቶክ እኔ አላውቅም ስለማጠቀም ነው። ሼር አድርጓል። እኔ ኮፒ ሊንክ ማለት ሼር ማድረግ ነው። ጠቅላላ ሼር አድርጓል። እንዴ ምን ማለት ነው? አንድ ከተማ ባንክ ተዘረፈ ሲባል በተራ ፋርሲቡ ላይ ይነገራል ወይ ብሎ ለቅንጣት ታክል ማስብ ትውልድ ነው የተፈጠረው። እኔ ለዚህ ነው አብይ አህመድ በደም የሚሰራበት ምንለው ሶሻል ሚዲያ ላይ ኢንቨስት የሚያደርገው ልማት፣ መንገድ ግንባታ፣ ኢትዮ ቴሌኮም ምናምን ብሎ ኢህአዴግ ጂቲፒ1 ጂቲፒ2 ግልገል ግቤ የመንገድ ግንባታ የባቡር ሀዲስ ስለነበረ ላሽ ብሎታል። ህዝቡ የሚያውቀው ነገር የለም። ከዚህ ትምህርት ወስዶ ነው የመጣው ብልጽግና አብይ አህመድ በተለይ ማለት ነው። ምንድነው የሚፈልገው የኢትዮጵያ ህዝብ? የሚሰራለት ሳይሆን የሚያወራለት ፕሮፓጋንዳ። በቃ እንደዚህ እየተመደደግን እኮ ነው እያደግን እኮ ነው የሚሉ ጥቂቶችን ደግሞ ባለሀብቶች ያፍርቱ። እነሱ ዝም ብሎ ይሄ ቋሚ ነው ወይ ብዙ አመት ሲኖር መቆየት ይችላል ወይ? አይቆይም። እሱ ጥርጥር የለውም። ቢያንስ ግን እስከዛሬ መቆየት ቀላል አይደለም። ምንም ሳይሰራ መንግስት ህዝብ እየፈጀ ህዝብ እየገደለ ግን አይዞ የሚሉ ጥቂቶችን ቢሆን አጭበርባሪ ዩቲዩብ ላይ መጥቶ እኔ ልሳየፍልህ እኔ ልሙትልህ የሚሉ ሰዎችን ቀጥሮ እየኖረ ነው። የእነሱን ሀብት ከፍ እያደረገ ያው ሶሻል ሚዲያ ላይ ግን ዲፔንደንት ሆኖ የሄደ መንግስት በዓለም ምናልባት ብልጽግና ብቻ ነው የሚሆነው። እና ለዚህ ነው አማራ ክልል ያለው ጠቅላላ ክልሉ ሰላም ሰፈነ እኮ ሀገር እኮ ሰላም ሆነ ምናምን የሚሉ ሶሻል ሚዲያ በሙሉ አጥለቅልቆ ነው የሰነበተው። መሬት ላይ ግን እየቀጠቀጠው ነው። መሬት ላይ ይህን ሁላ አሁን ሰሞኑ ምናልባት ነገ ከነገ ወዲያ ሊያወጧቸው ይችላሉ እነዚህ ምርኮኞች። እንደዚህ ሆኜ የት ነው የተማረከው? መተማ ስንተኛ ነበር? 78ኛ 8ኛ ረጅመንት እንደዚህ አይነት ሰሜን ምዕራብ እዝ ነኝ። የመተማ ምርኮኞች ነገ የሚመጡት ሰሙታላችሁ ሶሻል ሚዲያ ላይ። የላሊበላው የአበባው ጀነራል አበባው ምናምን የሚባለው ኮማንዶ ሰሜን 104ኛ ዛሬ የተደበደበው ኮማንዶ ይመጣሉ። ነገ ጧት ይመጣል። የብልጽግና ሶሻል ሚዲያ ግን ስለዚህ ጉዳይ ማውራት አይፈልግም። አማራ ክልል ሰላም ሆኗል ኦልሬዲ ተብሏል። ምክንያቱም ማስረሻ ሰጠ እጅ ሰጥቷል ተብሏል። ከዚህ ጋር ተያይዞ የአማራ ክልል በምክትል ርዕሰ መስተዳድር ማዕረግ ምናምን አንድ ሰውዬ እዚህ መሐመድ ተሰማ በተገኘበት መድረክ ላይ ምን አለ? መንግስት ይሄ ለአማራ ተወላጆች ብቻ ነው ይሄ መረጃ ለአማራ ክልል ተወላጆች ምን ያህል ፕሮፓጋንዳ አማራ ክልል ያሉ ሰዎች ምን ያህል አደገኛ ፕሮፓጋንዲስቶች እንደሆነ መረጃ እንዲኖራችሁ ብዬ ነው። መንግስት አለ በምዕራብ ጎጃም ቦታው ይሄ አሁን የነበረው ስብሰባ ምዕራብ ጎጃም ነው። ምዕራብ ጎጃም ህዝቡ ጥያቄ አለበት። ይሄ የዚህ ጥያቄ ያለ መንገድ ይሰራልን ሊል ይችላል። ከዛ ሰው አሁን መንገድ ጥያቄ ቅንጦት ነው። አሁን ለአማራ ክልል አጠቃላይ ለኢትዮጵያ ቅንጦት ነው። መንገድ ይገባልኝ ምናምን ይገባልኝ። አሁን መጀመሪያ ልኑር የሚል ትውልድ ነው እየመጣ ያለው ከጥቂቶች በስተቀር። ልኑር እኔ የሰርቫይቫል ጉዳይ ገጥሞኛል ወጥቼ መለሳለሁ የሚል ጭንቀት አለብኝ። ሶደሬ ደርሼ መምጣት ማለት ብርቅ ሆኖብኛል። ልጆቼ ሶደሬ ደርሼ መምጣት ያው ትተነዋል። ይሄ ነው ጥያቄው። ባለስልጣኑ ምክትል ርዕሰ መስተዳድር ማዕረግ የአማራ ክልል ምናምን የሚባለው አንድ ባለስልጣን ምን ይላል? በምዕራብ ጎጃም ማለት 7 መንገድ ግንባታ አዳዲስ ማለት 7 የመንገድ ግንባታ ልንገነባ መንግስታችን ድርጅታችን ብልጽግናችን ወስኖ በሽፍታው ምክንያት መገንባት አልቻለም ማለት ተወስኖ 7 አዳዲስ መንገድ ግንባታ በአንድ ዞን ሀገሪቱ 7 እስቲ ምንድነው ያልኩኝ ያለው በደንብ ፊልም ታራጎት አብረን እናዳምጠውና ልመለስ። የተብሎ በአማራ ህዝቦች የተነሳው ጥያቄ ፍትሃዊነትን ማረጋገጥ ነው። ፍትሃዊነትን ለማረጋገጥ ሲባል አንዱ ህዝባችን ወደ ኋላ ከቀረባቸው ሁኔታዎች በተጨባጭ የመንገድ ፍትሃዊነት ችግር ስለነበረ መንግስታችን ፓርቲያችን የመንገድ ጥያቄ ለመመለስ ከፍተኛ ርቀት ተጉዞ ውሳኔዎች ወስኗል። ከነዚህ ውስጥ 7ቱ የአስፋልት ፕሮጀክቶች አሉት ምዕራብ ጎጃም እና ያ
7ቱን መንገዶች በየት በኩል እንጨርሳቸው ነው? ጽንፈኛው ጸድቶ እስከሚያልቅ ድረስ እናንተም ሳትታገሉ መንገዱ ቀረ እያላችሁ እንድትጠይቁን ነው? እነዚህ 7 መንገዶች እስኪያልቁ ድረስ ሌላ ቦታ እናለማ ማለት ነው ወይ? በዚህ በኩል ህብረተሰቡ ፍትሃዊ ተጠቃሚነት የለም ብሎ መልስ አግኝቶ በበጀት የተደገፈ ፕሮጀክቶች ተጀምረው እንቅስቃሴ ተጀምሮ እያስቆመ ያለው እኮ ያካል ነው። ስለዚህ በተጨባጭ ዝም ብሎ በቲዮሪ ሳይሆን በተጨባጭ ማሳያዎች ጽንፈኛው የህዝቡን ልማትም አይመልስም፣ የሚመልሰው የአማራ ህዝብ ጥያቄም የለም። ማሳያዎቹ እነዚህ ሁለቱ ናቸው። ሌሎችን ጊዜ ስለሌለ ነው መተንተን ይቻላል። ምንም ያስመልሰው ጥያቄ የለም። ምናልባት ካስመለሰ አልተማረም፣ ስራ መስራት አይወድም፣ የግሉን ኢኮኖሚ ሊመልስ ይችል ይሆናል፣ እስከሚነቃበት ሊበላ ይችል ይሆናል። መከላከያ መቼም በየመንደራችን ሲጠብቀን ሊኖር አይችልም። ተገቢውን ትምህርት የወሰደ አካባቢ ራሱን መጠበቅ አለበት። በቃ ይሄን ጠቅላላ ራስን ጠብቅ ነው። መከላከያ በየመንደሩ መጠበቅ አይችልም፣ እኛን መጠበቅ አይችልም። ተገቢ ላይሰን የወሰደ ራሱ መጠበቅ አለበት። እነዚህ ቀሳውስት ናቸው ራሳችሁ ጠብቁ እየተባሉ ያሉት። ይሄን እነዚህ ቀሳውስት ናቸው ጠብቁ እያሉት እና ሰውየው ቀላል ፕሮፓጋንዲስት አይደለም። በምዕራብ በአንድ በእኛ ዞን በዚህ ምዕራብ ጎጃም ብቻ 7 መንገድ ግንባታ እጃችን ላይ ያለ መንግስት አጽድቆ ልንገባ ፓርቲያችን መንግስታችን ብልጽግናችን ብሏል። ግን ጽንፈኛው እያለ እንዴት አድርገን እንስራው እና ሌላ ቦታ እየገነባው ነው ወደ እናንተ የመጣ ወደ ሌላ ቦታ እየገነባ ነው ሽፍ ዳይቨርት አድርገነው ማለት ነው እንዲቀኑ ነው። ይሄው ለካ የኛ በጀት ወደዛ እየሄደ ነው። ለካኛ መልማት ያልቻልነው እኮ በልጆቻችን በፋኖ ምክንያት ነው። ጽንፈኛው ነው የሚለው። ይሄ ጽንፈኛው ይላል እና ስላልተማሩ ነው ይላል። አልተማረም የሚባለው ማን ነው? ዘመነ ካሴ ነው። የጎልድ ሜዳሊስት የአለማ ዩኒቨርሲቲ ጎልድ ሜዳሊስት እና አስማረ ነው ሎየሩ ጠበቃው። አልተማሩ የሚባሉት እነዚህ ናቸው። ኢንጂነሩ ወይ የጤና ጥበቃ ምክትል ቢሮ ኃላፊ የነበረው የአማራ ክልል ምክትል ቢሮ ኃላፊ የነበረው ዶክተሩ ወደ ፋኖ የገባው እነሱ ናቸው አልተማሩም እየተባሉ ያሉት። ፋኖ ማለት አልተማረም ነው። በሱ አሁን በሱ አደረጃጅ አሁን በሱ እንደሚለን ማለት ነው። ስልጠና እና ድርጅታችን ፓርቲያችን ሲል አማራ ክልል ለምንድን ነው ታዲያ ማስቆም ያልቻልከው? በድሮን ስትመታ አረ በድሮን ተው ጽንፈኛ አይደለም እየመታ ያለው እናቶችን እየገደልክ ነው። ታርጌቱ እንደዛ አይደለም እናቶች ላይ ነው እየዋለ ያለው የድሮን ብለህ ለምን ህዝብን አትከላከልም?